ወያላ ላይ አጣጣ አጓራህን አታሳራለ ድሮም ባዳ ነው እኛ ጣሊያን ድረስ እንቋጥር ሄደን ነበረ ባዶ እጃችንን ተመልሰናል እንግዲህ 3 ነጥብ ይዤ እመጣለሁ ብዬ ነበር እንግዲህ ድሮም ጣሊያን ጠላት ናት ድሮም አርሰናል አሸንፏል ኢንተር ሚላንን ሜዳው ላይ ሄደን ስትጥ አረ ምን አይነት ቲም ነው ያለን ማን ጋብሪኤል ጄሱስን አድንቄ ሳልጨርስ ገባና ጊዮኬሬሽ ምንድነው ዛሬ ያየነው ጨዋታ ምን ስክሪፕት ነው ምንድነው ገና ተጀምሮ እስኪያልቅ ድረስ ምን አይነት አተየኛው ቲማችን ይበልጣል መሰለኝ ከዋናው ከኖርማሉ ይሄ ይበልጣል አሁን ከኖቲንጋም ከተጫወተው ቲም ይሄ ይበልጣል ማን 7 ተጫዋች ቀይረን ገብተን ጥፍጥፍ ነው ያደረግናቸው ሉዊስ ኬሊ ማለት ነው የዘንድሮ የሚገርመው ጨዋታው ዛሬ ነው የጨዋታው በጣም ጽድት ያለ ማን በትከሻ ሰውን እየወረወረ ምናም ጄሱስ ምንድነው መሰረው 2 ጎል ማን ስለሆንክ ነው ዝም ብለህ የምታገበው አተ በጣም ነው የምትችለው ማን ኤዜ በዚህ ምና ቲሙ ተመችቶኛል ማን ጽድት ያለ ጨዋታ ነው የተጫወተው ማን በስማ ጄሱስን አርልቄ ሳልጨርስ ገባና ያ ደግሞ 90 ዲግሪ ላይ ቅርቅር እንደዚህ አይነት ጎል ያየው መች ነው ራይስ መጨረሻ ጊዜ ማድሪድ ላይ ሲያገባ ነው እንደዚህ 90 ዲግሪ አይነት ያያችሁት ምንድነው ኢንተር ሚላን ሜዳው ላይ ከቀጠቀጥ ነው ማን ነው የሚያስቆመን ምርጥ ቡድን አይደለም ቢልም ያመለሉ ጄሱስ ግን አሳየው ሁለቴ ደውሉ እንዴት መጀመሪያም በነበረበት ክለብ አሁንም ባለበት ክለብ ሁለቴ ይቀጣል አይመጣውም እኮ ጭራሽ ነው የማይመጣው እኮ ምን አስለፈለፈክ 3 ጎል መሸከም እስካልቻልክ ድረስ ምን አፍን አትዘጋም እንደኔ ድምጽ ዝም አትልም እኛ ባህላችንን እናክብርበት አንተም ማርፈ የሚሰጥን ተሰጥተ ተቀበል አትሄድም ምን አስለፈለፈክ ራሽ በለበለ በብዙ ሚዲያዎች የሚታማውን አጥቂያችንንም አስነስተክ ማስካስ ያስኮ አስባልከው በቃ እንግዲህ አሁን ወኔ እኮ ጥሩ ነው አሁን ለነዛ ለሼቦቹ ወኔ ሰጣቸው ግን ምንድነው አላዳናቸው ሶ ሚስተር አካንጂ ያኛውን ቡድን ካልሆነለትም ይሄኛውን ቡድን ካይሆነለትምና እንዳሳብ ሸተፋካብ እስቲ እናቱ የወለደችው ቡድን እኔን ከአንደኝነት ላይ መጥቶ ያወርደኝ እኔ ከተሰቀልኩበት ዳገት ላይ መጥቶ አንሸራቶ ያወርደኝ እናቱ የወለደችው የአውሮፓ ቡድን እኮ ነው ማለት ማንንም እናቱ የወለደችው ከኔ ጋር የሚሳፈጥ ቲም የለም አሁን ዓለም ላይ ማንንም ማለት ነው ይወል እንዲህ ነው ማይ ወደታች እንዲህ ማለት ነው እንዲህ በጣም ነው ምንቃቸው እኮ ይወል አውሮፓ ላይ ያሉ ቡድኖችን በሙሉ በጣም ነው መለቃቸው ምክንያቱም ልካቸውን እያሳዩአቸው ነው እያንዳንዳቸው ሜዳቸው አይቀሪ እየሄድኩኝ እያበጣጠርኩኝ እኮ ነው ያለሁት እንዴ ለኔ ታዲያ ክብር ሞገስ አይገባኝም እንዴ ማንነኝ እኔ አርሰናል ኢንተር እጅግ አስፈሪ የነበረው ቲምን ማለት ነው በፔንች ተጫዋቾች ገብቼ ማለት ነው 3-1 በሆነ ውጤት ለጣጥፊዋለሁ ማለት ለእያንዳንዱ ጨዋታ ፎርሙላ አለኝ ምን ታመጣለህ አሁን አልቋጠርክ ይወል በመቋጠር ከሆነ ሊቁኔ ነኝ በቃ ለተነቀንቀኝ አችልም አንተ ቋጥረህ የኔ ቡድን ነጥብ ከጣለኔ ሞቻለሁ ማለት ነው አንበሳው ገባህ አይደለ ስለሆነ አሁን እግርን ትታጠባለህ ጸጉርህን ከቻልክም ለቅለቅ በለው ትንሽ ሙቀት ስለሚሰማ ምድረ ቋጣሪ ማለት ተኛ ኢንተርኔት ነጥብ አትለኝ ዘንድሮ ማንንም አባቱ ነው ነጥብ የሚያጥለኝ ትርፍዬ መጣውልሽ ላጭሻለሁ በቃ ቆንጆ እራት አዘጋጅቼ ነው መጠብቅሽ ማለት ነው እራትሽን በልተሽ እገርፍሻለሁ በሜዳ ግርፍ ነው ማድረግሽ እሺ ቴንክ ዩ እንደ ሲቲ ደጋፊ ማለት ነው ጊዮኬሬሽ ላይ ሙድ እንዳትይዙ የምር ረበስ ያየህ አይታል የአርሰናል ደጋፊ ሳካ ስቲል ለጊዮኬሬሽ የማይሰጠው ችግር አለበት በቃ ወይ ደግሞ አያስተውለውም ይሆናል ወይ አውቆ ነው ጊዮኬሬሽ ከገባ ከደቂቃዎች በኋላ ምናምን እዚህ ጋር እያለለት ብቻውን ሳካ ስቲል ሞከረው ኳሱን አላገባውም ማለት ነው ከዛስ ጊዮኬሬሽ አገኘ እድል ምናምን ሳካ እንዲየሮጠ ላይ ያልፈለት ሲል ፓስ ላይ ያረጋግለት ሞከረ አንሰልፊሽሊ ማለት ነው ከዛ የሆነ መልሶ መጣለ ኳሱ አይ ቲንክ ሳካ ኢንቴንሽናሊ መልሶለትም ሊሆን ይችላል የሚገርም ፋይናንስ ሹት ማለት ነው ይፌ ጥብስ አድርጎ አገባው ጊዮኬሬሽ እግዚአብሔርን ይችላል እረ ሹቱ ሌላኛው ደግሞ በቃ ሴት ፒስ ነው 2-1 አደረጉ በሴት ፒስ ግን ስቲል አርሰናል በጣም ይችላል ማርያምን እረ በስመ አብ ቀናው በቃ በዲፌንሳቸው ምንም በጣም ይጠቃሉ እኮ ግን የኛን ካየው በኋላ ለማንኛውም በተከታታይ 7 ጊዜ ቻምፒየንስ ሊግ አሸንፈው ያቆመና አደረጉት መሰለኝ ይመቻቸው ፕሪሚየር ሊግ ላይ ነው የምንቆጥረው ተረኛውን አስገባው የሚገርም ጎል አስመቱት ስፔስ ስጡት እንጂ
ፕሪሚየር ሊግ ላይ እኮ 3 ተከላካይ እኮ ነው የሚያቅፈው። ማን 3 ተከላካይ ነው የሚያቅፈው? አስመታው እንጂ ቅርቅር ነው ቅርቅር። አርቴታ ክፉ ሰው ነህ ማን፣ ክፉ ሰው ማን። ምን እሺ ነው እኔ እኮ 3 ነጥብ እኮ አያስፈልገንም ዝም ብሎ ለበቀል ብቻ ማን። የዛሬ ዓመት በሜዳቸው ፔናልቲ አግብተው አወሩ። አሁን ደግሞ ከኛ ሊግ አትመጥንም ተብሎ የተባረረው አካንጂ አወራ። ተገረፍክ በሜዳ ማን። ሳንሲሮ የኛ ሜዳ ነው፣ የሁላችሁ ሜዳ የኛ ሜዳ ነው። እንደውም ካሁን በኋላ ማን የሁላችሁ ሜዳ 3-1 እንደውም 4-1 ያላረግነው አርቴታ ሜሪኖ ራይስን ዙቢሜንዲ ስላጫወተ ነው። ኤዜ እንዴት እንዳሳዘነኝ በእናታችሁ። ኤዜ አንጀቴን በላማ። እረፍት አያስፈልገውም እንኳን እንደ 60 ደቂቃ ላይ ሁክድ። አርቴታ ጨካኝ ሩትለስ ነማ። ሃቨርትስን የሆነ ጌም ታይም ብትሰጠው ደስ ይለን ነበረ፣ ግን ዮኬሬዝ መጥቶ አገባ። ደስ ብሎናል። ከነገና ደግሞ በራሱ ብር ነው የመጣው። እንደፈለገ ይጮት። ራይስ መጨረሻ ላይ ቢጫ አግኝተሽ የሚቀጥለውን ጨዋታ ሚስ ያደረግሽው መንገድ ተመችቶኛል። አንደኛ ረፍት ታገኛለሽ፣ ሁለተኛ ደግሞ ቢጫ ካርድሽ ሪሴት ለኖክአውት ስቴጅ ማን ዩናይትድ እንዴት ኮንፊደንስ እየተሰማሽ እንደሆነ አላቅም፣ ግን ጠሽ ስለሆንሽ ያው አንድ ጌም ታሸንፊና መጣውላችሁ ምትይ ሰው ነሽ። አንድ ጌም ብቻ ታሸንፊና ማለት መጀመሪያ ያን የቀመለ ሰውዬ ማስቆረጥ ቻይ። እስካሁን እኮ ማን ነው 1 ጌም ኢን ሮ ላይ ነው 1 ጌም ኢን ሮ ነው እያለ ያለው እኮ 5 ጌም ኢን ሮ አድርግለትና የዛኔ ከኛ ጋር ታወራለህ። ልለጥፍ ነው ምን አለ በላይ ነው ምን ማን አርቴታ እንደውም እንደዚህ ተጫዋቾች ማጫወት ራሱ አልነበረበትም። ገባ? ያን ያህል ነው የሚንቃችሁ። እናንተ 10 ቀን አርፋችሁ የኛ ተጫዋቾች 3 ቀን አርፈው በቂ ነው እናንተን ለመግረፍ። ማን ሲቲ መሰልነህ እንዴ? ጠብቀኝ